ቻይና በ42 የኤአይ ዶክተሮች የሚመራ የአርቲፊሻል ኢንተለጀንስ ሆስፒታል ገነባች። በሲንጓ ዩኒቨርሲቲ የኤአይ ኢንዱስትሪ ጥናት ኢንስቲትዩት የበለጸገው ቴክኖሎጂው 42 የኤአይ ዶክተሮችን ያካተተ ኤጀንት ሆስፒታል ሲሆን 21 ዲፓርትመንቶችን ያቀፈ ነው። ሆስፒታሉ ቅድመ ሆስፒታል ክትትል፣ ሆስፒታልና የድህረ ሆስፒታል ሂደቶችን የሚያጠቃልል ሲሆን የሕክምና ጽሑፎችን መተንተን፣ ምርመራ ማድረግ፣ ምዝገባ ማከናወን፣ ምክርን መስጠት፣ የመድኃኒት ማዘዣ መጻፍ፣ ማገገሚያና ክትትል የማድረግ ተግባራትን ያከናውናል። የኤአይ ኤጀንት ዶክተሮቹ በጥቂት ቀናት ውስጥ ከ10,000 ለሚበልጡ ታካሚዎች ቨርቹዋል ምርመራ አድርገዋል። ይህም ተግባር በሐኪሞች ሲከናወን 2 ዓመታት የሚወስድ ነው ተብሏል። በኤአይ የበለጸጉ ዶክተሮች 93.06% ትክክለኛነትንም አሳይተዋል። የኤአይ ወኪሎችን ለውሳኔ ድጋፍ ብቻ ሳይሆን የሕክምና አገልግሎቶችን በመጠን በፍጥነትና በተመጣጣኝ ዋጋ ለማቅረብ በማስቻል የዶክተሮች እጥረትና የሕክምና ተደራሽነትን ለማዳረስ ቁልፍ እርምጃ ነው ሲል NG100 ድረገጽ ዘግቧል።